ሰላም ስሜ ዲና ነው። የኢሲፒ የኤስኤቲ ቲዩተር ነኝ። በኤስኤቲ ላይ 1460 ነበር የመጣሁትኝ። በማት ሴክሽኑ 760፣ በእንግሊሽ ሴክሽኑ ደግሞ 700 ነበር የመጣሁት። I would say before I knew anything and after I knew everything, some things I would say. መጀመሪያ ላይ ምንም ሳልዘጋጅ ነበር ፈተናውን የወሰድኩትኝ። በቃ በጣም የማይገባ አይነት ኮንፊደንስ ነበረኝ እኔ ራሴ ላይ እና ታጥዬ የገባሁኝ ተፈተንኩትኝ። 200 አመጣሁኝ እና I was very disappointed የዛን ጊዜ ላይ። ከዛ በኋላ ኦኬ ይሄ ነገር አልገባኝም፣ ድጋሚ እስቲ ተመልሼ ራሴም ሌውና ማጥናት ልጀምር በሚለው ተመለስኩኝ ወደ ራሴ። ከዛ በኋላ ቤዚክሊ በጣም የተረዳሁት ነገር ሳጠና የነበረው ጥያቄው እንዴት እንደሚሰጥ አላወቅኩም ነበረ። አንደኛ ነገር ብዙ ጊዜ አሁን አይ ዶንት ኖ ኢትዮጵያ ውስጥ ያሉ ፈተናዎች ብዙ ጊዜ ስፈተን ብዙም የሆነ ጥያቄዎችን የሆነ ነገር ብዙም በደንብ ሳላነባቸው የሆነ ሀሳቦቹን ከተረዳን በኋላ መመለስ እንችላለን። ግን ኤስኤቲ ላይ እንደዚህ አይደለም። በስትክክል ካላነበብ ነው በጣም ትሪክ ኩዌስችኖች ናቸው በአብዛኛው እና ይህን ነገር ስረዳ አይ አክቹሊ ምን ጋር ታርጌት ምን እንደነበረብኝ አወቅኩኝ። በደንብ አጠናሁኝ እና ይቻለ ውጤት አመጣሁኝ። በአብዛኛው 2 ሪሶርሶችን ነበር የተጠቀምኩትኝ። ላይክ ኦፊሻሊ የካን አካዳሚ ሪሶርሶችን ነበር የተጠቀምኩትኝ። ካን አካዳሚ ላይክ the modules ለኤስኤቲ ፕሬፕ የሚያዘጋጃቸውን እና ስኩል ሃውስ የሚባል ፕላትፎርም አለ ተማሪዎች የሚያስጠኑበት። እዛ ላይም ለረጅም ጊዜ ያስጠኝቻለሁ ኤስኤቲ እና እዛ ላይ አንድም ራሴም በደንብ ነበር የተጠቀምኩበት። ምክንያቱም ጥያቄዎችን መስራት ወይ ሁሉም ከፒሮቼ ጋር እንድናጠና ብዙም እድል ከፍቶልኛል እና እሱንና የካን አካዳሚ ሪሶርሶች they were the most important ለኔ ኤስኤቲ ጆርኒ ላይ። that is very hard because ብዙ ጊዜ እኔ ያጠናሁትኝ እንዴት ነው ጥያቄዎችን መስራት 1-2 ስኩል ሃውስ ላይ ከዚህ በፊት የተፈተኑ ተማሪዎችን እነሱ ሲያስጠኑኝ፣ 3 ደግሞ የካን አካዳሚ ሞጁሎች ነበሩ። ግን ከ3ቱም ፈተናውን መስራት ለኔ it made it easier ለኔ። ምክንያቱም የፈተናዎችን አሰራር ነበር በጣም የቸገርኩትኝ። ላይክ ኖሌጅ ጋፕ ሳይሆን የነበረብኝ በአብዛኛው ቴስት ቴኪንግ ጋፕ ነበር የነበረብኝ እና ይህንን ጥያቄዎችን በመስራት ስለተለማመድኩኝ I would say ጥያቄዎችን መስራት is the best resources that you can get ኤስኤቲ ለማጥናት። ወደ 12 ይመስለኛል ማለት የነበረኝ ጊዜ ፈተናውን ለመዘጋጀት የነበረኝ ጊዜ 2 ሳምንት ብቻ ነበር የዛን ሰሞን ላይ እና ላይክ አፕላይ የማድረግበት ሰዓቶች በጣም ደርሰው ነበረ እና I wanted to have my score ይሄ አፕሊኬሽን ሲዝኑ ከመከፈቱ በፊት። ስለዚህ ኦገስት ላይ 2 ሳምንት ነበር የነበረኝ እና 2 ሳምንቱን ቸከልኩኝ። ከዛ ተፈተንኩኝ እና በሁለዛ 2 ሳምንት ውስጥ 12 ፕራክቲስ ቴስት ወስጄ ነበር። One thing you need to understand is the SATs are really, really easy. You just need to know how to do them. እና በቃ ጥያቄ ስሩ በጣም it's so important እና ፋውንዴሽናችሁን ድጋሚ ወደኋላ ተመልሶ ማየት በጣም ይጠቅማል። በተለይ እንግሊዝኛ ላይ ግራመር በጣም ያስፈልጋቸዋል። ማት ላይ ኖርማሊ they are very easy ኮንሴፕቶች ናቸው። ሁሌም የምንማራቸው ናቸው። ከ7ኛ ክፍል ጀምሮ የምንማራቸው ኮንሴፕቶች ናቸው እና እነዚህ ነገሮች ወደኋላ ሄደን ካየናቸው ጥያቄ ከሰራን it's a very easy test and you can do it in a very short time like I did. So yeah, just do tests and check your foundation and you'll be good.